ፊልሙ የሚጀምረው ሳሚያ የተባለች ወጣት ጠበቃ በከፍተኛ ቆራጥነት ወደ ፓኪስታን እስር ቤት ስትገባ እያሳየን ነው። እስረኛዋ ለ22 ዓመታት የታሰረ ሲሆን ወደዚህ ሲመጣ ማንነቱ የማይታወቅና ምንም አይነት የሰጠው ቃል ያልነበረ ሲሆን ለጠባቂዎችም ሆነ ለሐኪሞች አንድም ቃል ተንፍሶ አያውቅም። ተረኛው መኮንንም ከዚህ ቀደም እንደሞከሩት ሰዎች ሁሉ የእሷም ጥረት ከንቱ እንደሚሆን እያሰበ እየመራ ወስዶ የክፍሉን በር ይከፍትላታል። ውስጥ ያለው ሰው በ40ዎቹ መገባደጃ ወይም በ50ዎቹ መባቻ ላይ የሚገኝ ሲሆን ትኩረቱ የት እንደሆነ በማይታወቅ ሁኔታ ዝም ብሎ ተቀምጧል። ሳሚያም ራሷን ካስተዋወቀች በኋላ ጠበቃው እንደሆነችና ንጹህ መሆኑን ስለምታምን ከዚህ ልታስወጣው እንደምትፈልግ ትነግረዋለች። መልስ ስታጣም አቀራረቧን በመቀየር ለስለስ ባለ ድምፅ ለማናገር ብትሞክርም ምንም ምላሽ የለም። በዚህ መሃል ከእስር ቤቱ ጣሪያ በላይ አንድ ሄሊኮፕተር ሲያልፍ ሲሰማ የሰውየው ትኩረት ወዲያው ይሰረቃል። ሄሊኮፕተሩን ለይቶ በማወቅም ፍጥነቱንና የሚበርበትን ከፍታ ዘመናቱን ሙሉ በእነዚህ ቁጥሮች ሲመራ እንደኖረ ባለሙያ ያለምንም ስህተት በግልጽ ይናገራል። ሳሚያም በመገረም ድምፅ መቅረጫዋን ቀስ ብላ አውጥታ ስትጠጋው ለረጅም ዓመታት እንዳልተናገረ በሚያስታውቅ ድምፅ ታሪኩን ይጀምራል። ቪር ሲንግ ይባላል። ከ22 ዓመታት በፊት በህንድ አየር ኃይል ውስጥ በሂማሊያ ተራሮች ላይ በሚካሄዱ የነፍስ አድን ተልእኮች ላይ የተመደበ አብራሪ መኮንን ነበር። በሌላ በኩል በፓኪስታን ከፍተኛ የፖለቲካ ተሰሚነት ባለው ቤተሰብ ውስጥ ዛራ ሀያት ካን የተባለች ወጣት የቅድመ ጋብቻ ዝግጅት ላይ ትገኛለች። አባቷ ጃንጊር ሀያት ካን በፓኪስታን ፖለቲካ ውስጥ ትልቅ ስፍራ ያለው የስልጣን ጥመኛና ጠንቃቃ ሰው ነው። በሁለቱ ቤተሰቦች መካከል ስትራቴጂካዊ ጥምረት ለመፍጠር ሲልም ዛራን ራዛ ሺራዚ ለተባለ ሰው አጭቶለታል። ይህ ጋብቻ ጃንጊር ለዓመታት በድብቅ ሲያሴረው የቆየውን የሁለቱን የፖለቲካ ቡድኖች ጥምረት በይፋ የሚያጸና ሲሆን ዛራም የቤተሰቧን ክብርና ከእርሷ የሚጠበቀውን ኃላፊነት ጠንቅቃ ስለምታውቅ በውሳኔው ያለማንገራገር ተስማምታለች። ከዚህ ሁሉ የጋብቻ ዝግጅት ጎን ለጎን ግን በቤቱ ውስጥ ድምፁን ያጠፋ ሐዘን አለ። ቤተሰቡ ቢቤ ብሎ የሚጠራቸው አሮጊት በሞት አፋፍ ላይ ይገኛሉ። ቢቤ ለረጅም ዘመናት የዚህ ቤተሰብ አካል ነበሩ። ሲሞቱ አመዳቸው በህንድ በሚገኘው የቢያስ ወንዝ ውስጥ እንዲበተን የመጨረሻ ምኞታቸው እንደሆነ ለዛራ ሲነግሯትም ራሷ ሄዳ እንደምታሳካላቸው ቃል ትገባላቸዋለች። በዛው ቅጽበትም እጇን እንደያዙ በሰላም ህይወታቸው ያልፋል። ዛራም አመዱን ይዛ ከጓደኛዋ ሻቦ ጋር ከባዱን ጉዞ ትጀምራለች። ከዛ ግን አውቶቡሱ ቁልቁለቱን ሲወርድ ከመንገድ ወጥቶ ገደል ውስጥ ይገባል። በዚህ ጊዜ ቪር ከአደጋው ስፍራ በሄሊኮፕተር ደርሶ እጅግ ተደናግጣና በፍርሃት ተውጣ የነበረችውን ዛራን ሲያገኛት በሙሉ ኃይሏ ትጠመጠምበታለች። ቪር ወደ ላይ እያወጣት ባለበት ቅጽበትም የቢቤን አመድ የያዘው ቦርሳ ወደ ገደሉ ይንከባለላል። ዛራም ሄዶ እንዲያመጣላት ትጮህበታለች። አሁን ገና ከተከሰከሰ አውቶቡስ ውስጥ አውጥቶ ሕይወቷን ቢያተርፍላትም እሷ ግን ለቦርሳ ብላ መልሳ ወደ አደገኛው ገደል ካልተመለስን ትለዋለች። ቪርም ሳይከራከራት ወርዶ በአንድ እጁ እሷን በአንድ እጁ ቦርሳውን ይዞ ይወጣል። ከዛም ለማይረባ ዕቃ ብለው የሰውን ሕይወት አደጋ ላይ ስለሚጥሉ ሰዎች ያለውን ቁጣና ትዝብት ሲነግራት ሁኔታውን ለማስረዳትም ሆነ ቆማ ለመከራከር ስሜቷ እጅግ ተረብሾ ስለነበር ዝም ብላ ቦርሳዋን ተቀብላው መንገዷን ትቀጥላለች። ከዛም በአጋጣሚ በአንድ መናኸሪያ ቀጣዩን አውቶቡስ እስከ ጠዋት ለመጠበቅ ይገናኛሉ። ዛራ መጀመሪያ ላይ የማናገር ፍላጎት ባይኖራትም ከቆይታ በኋላ ግን ቦርሳው ውስጥ ምን እንዳለ ስለ አመዱ ስለገባችው ቃል ኪዳንና በልጅነቷ ዓለሟ ስለነበሩት ሴት ታጫውተዋለች። ቪር
ቪር ይህንን ከሰማ በኋላም ከልቡ ይቅርታ ይጠይቃታል። እሷም ይቅርታውን ትቀበላለች። በማግስቱ ጠዋትም አውቶቡስ ላይ ካደጋው ጭንቀት እንድትወጣ ብሎ ይዘፍንላታል። እሷም ሳታስበው ፈገግ ትላለች። ወንዙ ጋር እንደደረሱም ቪር ሰዎችን ጠያይቆ ስነ ስርዓቱን የሚመሩትን የሃይማኖት አባት ይዟቸው ይመጣል። ዛራ ስነ ስርዓቱን ስትፈጽም ያሳየችውን ጥንቃቄ ቄሱ ሲመለከቱም በእጅጉ ይገረማሉ። እያንዳንዱ እርምጃዋና እንቅስቃሴዋ የቅርብ የሥጋ ዘመድ እንኳን ሊያደርገው ከሚችለው በላይ የጠለቀ ነበር። ይህ እንደተጠናቀቀም ቪር ለቢቤ ሲል ሙሉ ቀን እንደሰጣት በማስታወስ አሁን ደግሞ አንድ ቀን ብቻ ከሱ ጋር ወደ ትውልድ መንደሩ እንድታሳልፍ ይጠይቃታል። የጠየቃትን ማንኛውንም ውለታ ለመመለስ ቃል ገብታለት ስለነበርም ትስማማለች። ወዲያውም እሱ ወዳደገበት መንደር ጉዟቸውን ይጀምራሉ። እንደደረሱም ሕፃናቱ ቪር ተመልሷል፣ ቪር እጮኛውን ይዞ መጥቷል። ቪር ቤቱ ሳይደርስም ወሬው ቀድሞ ቤተሰቡ ጆሮ ይደርሳል። የቪር ወላጆች ከሞቱ በኋላ ያሳደጉት አዛውንቱ ቹድሬ ሱመር ሲንግም በከፍተኛ ቁጣ ምርኩዛቸውን አየር ላይ እያውለበለቡ ቪር አጠገባቸው ሲደርስ መቼ እንዳገባና ለምን እንዳልነገራቸው በንዴት ይጠይቁታል። ቪርም በቀስታ እንስቷ በነፍስ አድን ተልዕኮ ያገኛት የፓኪስታን እንግዳ እንደሆነችና ከዚህ ውጪ ሌላ ምንም ነገር እንደሌለ ያስረዳቸዋል። ቤተሰቡ ፓኪስታናዊት መሆኗን ሲሰሙም በደስታ ይቀበሏታል። የቹድሬ ሚስት ሳራስዋቲም ጸጉሯን እየጎነጎነችላት ስለ ቪር ታወራታለች። ቪር ምንም ሳይኖረው በልጅነቱ ወደዚህ መንደር እንዴት እንደመጣና በመሃልም ወንድ ልጆች አድገው ወደ ከተማ ሲሄዱ ሴቶች ግን መንደሩ ውስጥ ወደ ኋላ እንደሚያዙና የዚህ መንደር ዕጣ ፋንታ ሁሌም እንደዚህ እንደሆነ ትነግራታለች። ዛራም ቹድሬን እዚህ ግሩም ነገር ብትገነቡም ሴቶችን ግን ወደ ኋላ አስቀርታችኋል ትላቸዋለች። በዚያው ምሽትም በመንደሩ በዓል ላይ ቹድሬ በተሰበሰበው ሕዝብ ፊት ቆመው በዚያ መንደር ለሴቶች ልጆች ትምህርት ቤት ሊገነቡ እንደሆነና ይህንንም የሚያደርጉትም አንዲት እንግዳ የተሳሳቱትን ነገር ስላሳየቻቸው እንደሆነ ይመሰክራሉ። ከዛም ዛራ ተጋብዛ የመሰረት ድንጋዩን ታስቀምጣለች። ምሽቱም በሙዚቃና በማህበረሰቡ እውነተኛ የደስታ ስሜት ታጅቦ ሲቀጥል ቪርና ዛራም ያለምንም መግደርደር አብረው ይዝናናሉ። በማግስቱ ጠዋት ቪር ባለፉት 10 ዓመታት የገነቡትን ሁሉ እያየ ያለ ቹድሬ በአካባቢው ትምህርት ያላገኙ በርካታ ልጃገረዶች እንዳሉና ቀሪ ሕይወታቸውን ይህንን ለማስተካከል መዋል እንደሚፈልጉ ነገር ግን ይህንን ሳልጨርስ እሞታለሁ የሚል ፍርሃት እንዳላቸው ሲነግሩት አንተ የቻልከውን ጨርስ የቀረውን ይጨርሳለሁ በማለት ያበረታቸዋል። ቪርና ዛራ ጠባቡን የመንደሩን መንገድ አቋርጠው ወደ አውቶቡስ ጣቢያ እየተጓዙ እያሉም ዛራ ድልድዩ ላይ ቁርጭምጭሚቷን ስለተጎዳች ቪር በከፊል እያዘላት በዝግታ ይሄዳሉ። ስትሰናከል የተበጠሰውን የእግር አልቦዋንም በእጁ ይዟል። ጣቢያው ሲደርሱ ራዛ ሺራዚ እጮኛውን ዛራን ራሱ ወደ ቤት ሊመልሳት ድንበር ተሻግሮ መጥቶ እየጠበቃቸው ያገኙታል። ዛራ ስታስተዋውቃቸውም ቪር ምንም አይነት ስሜት ፊቱ ላይ ሳያሳይ የራዛን እጅ ይጨብጣል። ራዛ ባለፉት 2 ቀናት ውስጥ የተፈጠረውን ምንም ባያውቅም ላደረገላት ነገር ሁሉ ቪርን ከልቡ ያመሰግነዋል። ዛራ ወደ ባቡር ከመግባቷ በፊትም ቪር ለብቻዋ ያገኛትና እንደሚወዳት ይነግራታል። ነፃ ብትሆን ኑሮ ያለምንም ጥያቄ አብሯት እንደሚሆን፣ አሁን ግን ነፃ ስላልሆነች እሷ በፈቀደችው ርቀት ላይ እንደሚቆይና የጠየቀችውን ሁሉ እንደሚያደርግላት ቃል ይገባላታል። በዛው ቅጽበትም
ራዛ ተመልሶ መጥቶ ወደ ባቡሩ ይወስዳታል። ቪርም ወደ ህንድ ተመልሶ ከአየር ኃይል ስራው ከለቀቀ በኋላም በቀላሉ አላደርገውም ብሎ ቃል የገባውን ነገር ጥሶ ያለምንም ህጋዊ ፈቃድ የፓኪስታንን ድንበር ያቋርጣል። የዛራ ጓደኛ የሆነችው ሻቡ መምጣቱን እንዳወቀችም ማረፊያ ታዘጋጅለታለች። ዛራ እንደምትወደው እርግጠኛ እንደሆነችና ካልመረጠችው ህይወት ሊያወጣት የሚችለው እሱ ብቻ እንደሆነም ትነግረዋለች። ዛራ እንደተመኘችውም ልክ በሰርጓ ቀን ከተፍ ይልላታል። ከሩቅ እንዳየችውም የራዛን እጅ ወዲያውኑ ለቃ በታዳሚ ሁሉ ፊት አዳራሹን አቋርጣ በመሄድ ቪር ላይ ትጠመጠምበታለች። አዳራሹ በድንጋጤ ጸጥ ይላል። ጀሃንጊርም ልጁ በገዛ ሰርጓ ላይ አንድን ህንዳዊ አቅፋ ሲመለከት በድንጋጤ ልብ ድካም ይዘዋል። በዚያው ምሽት የዛራ እናት ወደ ቪር መጥተው ልጃቸው እንደምትወደው ለማስተዋል እውር እንዳልሆኑና ነገር ግን የባለቤታቸው የህይወት ዘመን ልፋት የተገነባው በዚህ የፖለቲካ ትስስር እንደሆነና ከፖለቲካው ባሻገር የታወቀ የፓኪስታን ቤተሰብ ልጅ የሆነች ሴት ከህንዳዊ ሰው ጋር መሆኗ በፓኪስታን ማህበረሰብ ዘንድ ያለውን ትርጉም ያስረዱታል። ይህም በአባቷ ላይ ለዘላለም እንደ ጦር መሳሪያ ሆነው እንደሚያገለግሉ ካስረዱት በኋላ እንደ እናት እየለመንኩ ነው፣ ሄደህ ራዛን እንድታገቡ አሳምናት ይሉታል። ቪርም አንዲት የህንድ እናት እንደ ጠየቀችኝ ያህል ነው የምቆጥረው ብሎ ወደ ዛራ ይሄድና የአባትሽን ቃል ስሚ፣ ይህንን ለሳቸው ስትያደርጊው አንቺ ሌላ ምርጫ መርጠሽ በማየታቸው በልብ ስብራት ቢሞቱ ያ የህሊና ዕዳ እድሜ ልክሽን አብሮሽ ይኖራል ቢላትም ዛራ ላትለቀው ተጠምጥማ ታለቅስበታለች። ቪርም ራሱን አስገድዶ ይወጣል። እሷም ፊቷን አድርቃ ወደ አባቷ ክፍል በመሄድ ዛሬውኑ እንደምታገባ ትነግራቸዋለች። ቪር አውቶቡስ ላይ እያለም የኬላ ፖሊሶች ደርሰው አንድ ሰነድ ላይ እንዲፈርም ያዙታል። ሰነዱ ላይ መረጃ ለመሰብሰብ በድብቅ ወደ ፓኪስታን የገባ የህንድ የስለላ ድርጅት አባል መሆኑ ሰፍሯል። አልፈርምም ሲላቸውም ከፖሊሶቹ አንዱ ጠጋ ብሎ ካልፈረመ አብሯት የነበረችው ፓኪስታናዊት ሴት አብራው እንዳሴረች ተደርጋ እንደምትከሰስና ሁለቱም እድሜ ልካቸውን እስር ቤት እንደሚበሰብሱ በሹክሹክታ ይነግረዋል። ቪር በመስኮት በኩል ራዛን በደስታ ቆሞ እያየው የገባውን ቃል ያስታውሳል። ከዛም ይፈርማል። መርዶ ዛራ ቤት ይደርሳል። ህንዳዊውን ሰው ይዞ ድንበር ሲያቋርጥ የነበረው አውቶቡስ አሰቃቂ አደጋ ደርሶበታል። የተረፈም ሰው የለም። ወደ አሁን ጊዜ ስንመለስ ሳሚያ ይህን ሁሉ ከሰማች በኋላ ክሱን እንደምታሸንፍ ቃሏን ትሰጠዋለች። በዚያው ቀን ለዳኛው አቤቱታዋን ስታቀርብም በጉዳዩ ላይ መንግስትን ወክሎ የሚከራከረው ዛኪር አህመድ መሆኑ ይነገራታል። ዛኪር የቀድሞ መምህሯ ሲሆን በበርካታ ክሶች ላይ የተሳሳተውን ወገን ሲመርጥ አይታ ቢሮውን ለዘላለም ጥላ እስክትወጣ ድረስ በጽኑ ታደንቀው የነበረ ሰው ነው። ወደ እርሱም ሄዳ ቢያንስ በዚህኛው ክስ ትክክለኛውን ሰው እንዲወክል ትጠይቀዋለች። እምቢ ሲላትም እንግዲያውስ ለመሸነፍ ተዘጋጅ ብላው ትወጣለች። ከዛም ማስረጃና የምስክርነት ቃል ለመሰብሰብ ወደ ህንድ የቪር መንደር ትጓዛለች። እዚያ ስትደርስ ቹድሪ ሱመር ሲንግና ሳራስዋቲ ኮር በቅርብ ዓመታት ውስጥ እንዳረፉ ትሰማለች። ቤታቸው ክፍት ሲሆን በልጆች ተሞልቷል። ከውስጥ ልጆቹን የሚጠራ ድምፅ ሰምታ ዞር ስትልም ዛራን ታያታለች። የሆነው ይህ ነበር። በአውቶቡስ አደጋው መሞቱን ስትሰማ ፓኪስታንን ለቀው ወጣች። ወላጆቹ አርፈዋል። ራዛም የለም። በዚህ የሚያቆያት ምንም ነገር አልነበረም። ወደ ቪር ይበልጥ ልትቀርብ ወደምትችልበት ብቸኛ ቦታ እሱ ወደ ገነባው መንደር ከ22 ዓመታት በፊት ለ2 ቀናት ወዳፈቀረችው ስፍራ መጣች። ሳሚያም ቪር በህይወት አለ፣ ላለፉት 22 ዓመታት በፓኪስታን እስር ቤት ታስሮ ይገኛል ብላ በቀስታ ትነግራታለች። በችሎቱ ቀን
ሳሚያ ከዛራ ጋር ወደ ፍርድ ቤት ትመጣለች። ቪርም በ22 ዓመታት ውስጥ ለመጀመሪያ ጊዜ ተራ ልብስ ለብሶ ከእስር ቤት ይቀርባል። ወደ ፍርድ ቤቱ አዳራሽ ሲገባም ዛራን ከሩቅ ይመለከታታል። የ22 ዓመታት መከራም በቅጽበት ይተናል። ዳኛው ብይናቸውን ይሰጣሉ። የእስረኛው ትክክለኛ ስም ቪር ፕራታፕ ሲንግ የህንድ አየር ኃይል ባልደረባ መሆኑን ከገለጹ በኋላ የስለላ ወንጀል ለመፈጸሙ ምንም አይነት ታማኝ ማስረጃ እንደሌለና ይህ ሰው ለ22 ዓመታት ዝምታን የመረጠው በጥፋተኝነት ስሜት ሳይሆን ለሚያፈቅራት ሴት ሲል በከፈለው ጥልቅ መስዋዕትነት መሆኑን ከተናገሩ በኋላ በነጻ ያሰናብቱታል። ቪርም ከመቀመጫው ተነስቶ በ22 ዓመታት ውስጥ ለመጀመሪያ ጊዜ በብዙ ሰዎች ፊት ድምፁ ጎርነን ቢልም በራስ መተማመን ተሞልቶ በብቸኝነት ስላሳለፋቸው የጨለማ ክፍል ዓመታት መናገር ይጀምራል። ምን ይመስሉ እንደነበር፣ ምንስ በሕይወት እንዳቆየው ይናገራል። ሳሚያ በተዘጋ በር ውስጥ እንደገባ የብርሃን ጮራ ሆና በመምጣት በሕይወት መኖር ምን ማለት እንደሆነ እንዳስታወሰችው ገልጾም ያመሰግናታል። ዛኪር ከፍርድ ቤት ሲወጣም ወደ ሳሚያ ሄዶ በዚህ ችሎት ላይ በ30 ዓመታት የሕግ ልምምዱ አይቶት የማያውቀውን ነገር እንዳሳየችው ይነግራትና ጡረታ ስለመውጣት እያሰበ መሆኑን በቀስታ ነግሯት ይሄዳል። ሳሚያም ወደ አባቷ መቃብር ሄዳ ቃል እንደገባችለት በራሷ የያዘችውን የመጀመሪያ ክስ እንዳሸነፈች በኩራት ትነግሯለች። ቪርና ዛራ በአንድነት ድንበር አቋርጠው ወደ ህንድ ከመሄዳቸው በፊትም ሳሚያ የቀራቸውን እያንዳንዱን ዓመት ትርጉም ባለው መልኩ እንዲያሳልፉት ትነግራቸዋለች። እነሱም የተነጠቁትን ሕይወት ስላስመለሰችላቸው አመስግኗት ይሰነባበታሉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።